ጤና ይስጥልኝ እንደምናችሁ የመዳን ነኝ ሰሞኑን ኦሎምፒክ ነው ያየን እየተደሰትን እንደሆነ ተስፋ አደርጋለሁ ኢትዮጵያውያንም ባለፉት ጊዜ አስተስተው ነው ማለት እንደ ከዚህ ቀደሙ እጅግ በበዛ መንገድ ባይሆንም ማለት ነው ወደፊት ተስፋ እናደርጋለን ጠንክረን ሰርተን ብዙ ወርቅ ሜዳሊያዎችና ሌሎች ሜዳሊያዎችን አምጥተን እንደምንደሰት ማለት ነው ነገር ግን እኔ ከዚህ በፊት ለአቶ ሳዲቅ ለተባለ ግለሰብ ወይንም አቡ ሃይደር ለተባለ ግለሰብ መልሶች እየሰጠው ነበር አንድ ጊዜ ታቃላችሁ አይደለም በአጋጣሚ በዜናዎች ላይ የምሰሟቸው ነገሮች ኢንስፓየር ያደርጓቸዋል ተጨማሪ መልስ እንድትሰጡ ይህ ግለሰብ ከሰጠው ኢየሱስ በቁርአንና በወንጌል ከሚሉ ቪዲዮ ላይ አንደኛው ክፍል ላይ እስካሁን አለን ከዛ ክፍል ላይ የሆነ መልስ ለመለስለት ፈቅጃለሁ በዚህ ሪዮ ኦሎምፒክ ላይ ያየናቸው እጅግ የሚገርሙ ታሪኮች አሉ ለምሳሌ ሙስሊሙ ህብረተሰብ ሙስሊም አገራት በእስራኤል ዜጎችና አትሌቶች ላይ ያሳዩት ፍጹም የማይገባ ጸባይ ተመልክተናል ዓለም ሁሉ ጉድ እስኪለው ዜናዎች ሁሉ እስኪቀባበሉት ድረስ ማለት ነው ይታያችኋል አይደለም ሾኪንግ የሆነ ሆስቲሊቲ በቃ አይደለም የማይመች ኢንቫይሮንመንት ለነኚህ በቃ አትሌቶች ይታያችሁ ኦሎምፒክ ማለት ከዘር ከጎሳ ከቋንቋ ከሃይማኖት ሁሉ የወጣ ጌም ነው አይደለም በዛ ሁሉ ውስጥ ግን በእስልምና ውስጥ ይማሩት የነበረው ትዚላቻል ቁርአን ምዕራፍ 5 ቁጥር 14 ላይ የተማሩትን ጥላቻ በቃ መደበቅ አልቻሉትም ግን እንዴት ነው ኦሎምፒክ ኮሚቴ ያንን ሁሉ ጥላቻ ችሎ የፈቀደላቸው እንዲሳተፉ የፈቀደላቸው የሚገርም እኮ ነው ያለው ኢንጀስቲስ በዚህ ምድር ላይ ተመልከቱ ይህ ደግሞ የጁዶ ስፖርት ተወዳዳሪ ነው ግብጻዊ ነው ይህ እንኳን ተወዳድሯል አብሮ ነገር ግን ከተሸነፈ በኋላ በእስራኤላዊ አትሌት ከተሸነፈ በኋላ እስራኤላዊ አትሌት ምንድነው ያደረገው ስፖርቱ በሚያዘው መሰረት በስፖርት መንፈስ በወንድማማችነት መንፈስ በኦሎምፒክ መንፈስ ምን አለ እንጨባበት ሲል ይወላችሁ ንቆ ጥላቻን በውስጡ ዘርቶ እንቢ ስለ ሪፊውዝ ሲያደርግ ተመለከታላችሁ ይሄን ነው ከእስላም ያየነው ይሄን ነው ከእስላም የተመለከተነው በዚህ ሁለት ሳምንት ውስጥ ማለት ነው አንድ ሳምንት ውስጥ ዛሬ ግን አሁን እንድመለከተው የፈለኩት አንድ ታሪክ ለየት ያለ ታሪክ አለ አንዲት አሜሪካዊት እቺን አሜሪካዊት ታውቁታላችሁ ሲመንስ ትባላለች የ17 አመት ወጣት ናት ገና የ19 አመት ወጣት ናት በመጀመሪያው ኦሎምፒኳ ሁለት የወርቅ ሜዳሊያ አግኝታለች አስቡ ይህቺ ሴት ይህቺ ልጅ ይህቺ ወጣት ይህቺ ስፖርተኛ እናትና አባቷ በመጠጥና ባደንዛዥ እጽ ምክንያት ልጅቷን ማሳደግ ስላልቻሉ በ6 አመቷ ምን አደረጉ ለማዲጎ አሳልፈው ምን ሊያደርጉ ሊያሳድግ ወደሚችል ሊንከባከባት ወደሚችል እዚህ ደረጃ ሊያደርሳት ተንከባክቦ ጥሩ ስልጣና ለሚሰጥ ለቤተሰብ ምን አደረጉ በጉዲፈቻ ሰጧት እናንተ ታሪኩን ቀስ ብላችሁ አማርኛውን አንብቡት ፍሪዝ አድርጋችሁ ማለት ነው እና በመጨረሻም ይህች ሴት ምን አደረገች ድሪሟን ህልሟን አሳካች ይህንን ያደረገው ማን ነው ካፊር የተባለው አሜሪካ ነው ካፊር የተባለው ህብረተሰብ ነው ይህች ልጅ ግን በአረብ ምድር ብትሆንስ አስቡት ሳውዲ አረቢያ ብትሆንስ ኩዌት ብትሆንስ ግብጽ ብትሆንስ ግብጽ ዋናው ግብጽ ማለት ነው ሱዳን ማለት ነው ሱዳን ብትሆንስ አልጄሪያ ሞሮኮ ብትሆንስ እንደዛ አይነት ነገር አይጠብቃትም ታቃላችሁ አይደለም እስልምና ሙሉ በሙሉ ይህንን የአዶፕሽን ስርዓት ከልክሏል እና በሙስሊም ሀገሮች ውስጥ በአንድም ይሁን በሌላ ምክንያት ወላጆቻቸው ልጆቻቸውን ማሳደግ አቅተው የተፈተኑ ልጆች ምን አይነት መከራና ግፍ እንደሚደርስባቸው ሙስሊም አገር በተለያየ ምክንያት ሄዳችሁ ያያችሁ ሰዎች ምስክርነት ስጡኝ እኔ አንዳንድ ቪዲዮዎችን ተመልክቻለሁ ሆዲፍጀው ጥላውን ገሰሰ ቤት ውስጥ ሊገል ጎሮሮ በቢላዋ ምናምን ተብሎ ማን ነው ያደረገክ ሲባል ሆዲፍጀው እንዳላለ ሆዲፍጀው መሐመድ ትዝ ይላችኋል አዶፕት አድርጎ በጉዲፈቻ ያደረገውን የልጁን ሚስት ዘይነባን ቢንት ጃውሽን ካገባ በኋላ አዶፕሽን በእስልምና ውስጥ ተከልክሏል በቃ ስለዚህ ይህንን በቃ ለመሐመድ ፊዚካል ፍላጎት ሴክሹዋል ፍላጎት ከዛ በኋላ ለ1400 አመት የሚወለዱ በአንድም በሌላ ምክንያት ቤተሰቦቻቸውን የሚያጡ ልጆች
በጉዲፈቻ የአባትነትን ፍቅር እንዲያገኙ የቤተሰብን ፍቅር እንዲያገኙ ገደብ ተጣለባቸው ምን እንደሚደርስባቸው ተመልከቱ እና ፍጹም ምንድነው የሚለው እስላም the most terrible law ዛትስ ምንድነው አዶፕሽን ነው አዶፕሽን ምን ያደርጋል ይከለክላል እነኚህ ህፃናት ምንድነው የሚሆኑት አልናገረው ቁርአን ምዕራፍ 33 ቁጥር 37 ላይ ምዕራፍ 33 ከ4 እስከ 5 ላይ ምዕራፍ 33 ከ40 ላይ በግልጽ አዶፕሽንን ይከለክላል እነዚህ አዶፕሽን አቶ በቤተሰብ ፍቅር የሚንገላቱ ባሳዳጊ ጦት የሚንገላቱ ህፃናት ለተለያየ አቢዩዝ ለተለያየ ፊዚካል ኢሞሽናል ሳይኮሎጂካል ሰፈሪንግ እንዲዳረጉ ይደረጋል ግን እነኚህ ካፊር የተባሉት ሀገራት ግን በዚህ በሚያስደንቅ መንገድ ልጆቹን ጉዲፈቻ ወስዶ በማሳደግ ምን ያደርጋሉ ያሳድጋሉ ለወር ለክብር ያበቃሉ ይህንን እስቲ ከአቶ ሳዲቅ እንስማው ምን እንደሚል ሲመሰርት በአራት መንገድ ነው ቤተሰብን የሚመሰርትላቸው ከነዚህ ከአራት መንገዶች የሚወጣ ትውልድ ወይም ቤተሰብ የለም አንዳንድ ቤት ውስጥ ስትገቡ የመጀመሪያው ቤተሰብ ወንድ ልጅ ብቻ ያለበት ሴት ልጅ ብቻ ሳይሰጥ ወንድ ልጅ ብቻ ሲሰጥ እንመለከታለን ሌላው ሁለተኛው ቤት ውስጥ ስትገቡ ደግሞ በተቃራኒው ሴት ልጅ ብቻ ያለበት ወንድ የሌለበት ቤተሰብ እንመለከታለን በሶስተኛ ደረጃ ደግሞ አው يزوجهم ذكرانا واناثا እንዳለው ወንድና ሴት አድርጎ ያጠናዳቸዋል ወንድም ሴትም አድርጎ ሲሰጥና ያለ አራተኛና የመጨረሻው ويجعل من يشاء عاقما የሚሻውን መሃን ያደርጋል እንዳለው ምንም ዘር ሳይሰጣቸው እንዲሁ ባልና ሚስት ብቻ ሆነው ሲቀሩ እንመለከታለን አላህ የራሱ የሆነ ህክማ ጥበብ አለው ልክ እንደዚህ ሰዎች ይታያችሁ ቤተሰብ መመስረት በቃ ሴክሹዋል ከማጽን ከዚህ በሴት ብልት ውስጥ የሚወጣ ነው ለዚህ ነው ትዝ ይላችኋል ይሄ ትልቅ ጎረምሳ ሰዎችን በቀን 10 ጊዜ ጡት ማጥባት የሚለው ህግ መሐመድ ያመጣው በጉዲፈቻ በዚህ አይነት መንገድ ልጅን ማሳደግ በዚህ አይነት መንገድ ልጅን አሳድጎ ለወግ ለክብር ማምጣት ዋጋ የለው ምን አይነት ክፋት ነው ለልጆችስ ምን አይነት ያባትና የእናት የቤተሰብ ፍቅር ማሳጣት ነው ስለምና ምንም መልካም ነገር ይዞ አልመጣም አዝናለሁ በዚህ ያዛባ ማለት ሁሉ አጋንንቶች ናቸው አላህን ጨምሮ ጌታ ኢየሱስ ክርስቶስ ብቻ የታመነ አምላክ ነው ስላዳመጣችሁኝ አመሰግናለሁ ቴንክ ዩ ባይ